ጠንቋይዋ ልጁን ተረከበች። ሩፓንዘል ብላም ሰየመቻት። ተንከባክባ አሳደገቻት። የምትኖረውም በአንድ ረጅም መስኮት ብቻ ባለው ግንብ ውስጥ ተቆልፎባት ነበር። የሩፓንዛል ጸጉር ተቆርጦ አያውቅም። እናም በጣም ረዘመ። ጠንቋይዋም ግንቡ ላይ ተወጣ የነበረው በጸጉሯ በመንጠላጠያነት ነበር። ጸጉሯን እንደለቀቀችላትም ወደ ላይ ትወጣለች። ለብዙ ዓመታትም ይህን ማድረግ ቀጠሉ። ከዕለታት በአንድ ቀን አንድ ልዑል በግንቡ በኩል እያለፈ ያለ ውብ ድምጽ ከሩቅ ሰማ። ምን አይነት ውብ ድምጽ ነው ብሎም ለራሱ አሰበ። ድምጹን እየተከተለም መጓዝ ጀመረ። ግንቡ አጠገብ እንደደረሰም ግራ ቀኝ አይቶ ምንም አይነት መወጣጫ አጣ። ከዛ ቀን በኋላም ያማረውን ድምጽ ለማዳመጥ ወደዚህ ቦታ ሁል ጊዜ ይመጣ ነበር። አንድ ቀን ወደ ረጅሙ ግንብ እየሄደ ያለ አሮጊቷን ጠንቋይ ከግንቡ አጠገብ አያት። ሩፓንዛል እናትሽ ነይ፣ ጸጉርሽን ልቀቂልኝ። ሩፓንዛልም ጸጉሯን ለቀቀችላት። ጸጉሯን ተጠቅማም ጠንቋይዋ ግንቡ ላይ ወጣች። በቀጣዩ ቀን ፀሐይ እንደወጣች ልዑሉ ወደ ግንቡ ገስግሶ ደረሰ። የጠንቋይዋንም ድምጽ አስመስሎ ተጣራ። ሩፓንዛል ወርቃማ ጸጉርሽን ልቀቂልኝ፣ እናትሽ ነኝ የኔ ውድ። ጸጉሯን ለቃለትም ተንጠላጥሎ ወደ ላይ ወጣ። ሩፓንዛልም እንዳየችው ክው ብላ ደነገጠች። እናቴ አይደለህም? ምን ትሰራለህ እዚህ? አትስጊ፣ ማራኪ ድምጽሽን ሰምቼ ነው የመጣሁት። የዘፋኙን ማንነት ለማጣራት ብቻ ነው እዚህ የተገኘሁት።